ልዩ አመለጠች። በጣም ደስ የሚል ዜና። ልዩ እንግዲህ አመለጠች በሰላም እንግዲህ ተማልዳ ተገናኘች ማለት ነው። እንግዲህ ልዩን ሲያግታት ልዩን ይዟት ሲሄድ ሰው ደርሶላት ነበር። እንግዲህ አስጥሏት ደብድቦ ጥሎ ልዩን በሰላም ወደ ማልዳ ይዟት ሄዷል ማለት ነው። ማልዳም እንግዲህ ካልጠበቀችው ሰው ተገናኝታለች እና በማልዳ ጋምተን በመገናኘቱ እንግዲህ አቤላ በጣም ነው ደስ ያለው ማለት ነው። እንግዲህ ልዩ አጋች ተቀጥቅጦ ተደብድቦ ተመልሶ ሄደ ማለት ነው። ልዩ በሰላም እንግዲህ ማምለጧ እንግዲህ መልካምነቷ ሰው ጥሎላታል፣ ብዙም ሳያንገላታት። እነ መርኮም እንግዲህ ይህንን በሰሙ ጊዜ ሁሉም ነገር ቢያበዱት ማለት ነው። እንግዲህ ዲናንም እንግዲህ ልጆችሽን እናሳግትሻለን፣ ልጆችሽን እናግትብሻለን ብለዋታል። እሷም እንግዲህ ያው የምትይዘው የምታነሳው አታለች ማለት ነው። ሰላም ክብራትና ክብራን ቻናለች ቤተሰቦች፣ ውድ ተወዳጅ ቤተሰቦች፣ ዛሬ በሳቢላ ዲራማ ተወዳጅ በሆነ በሳቢላ ዲራማ ተመልሼ መጥቻለሁ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ አስተያየታችሁን በኮሜንት አስቀምጡልኝ። ልዩን እንግዲህ በጣም ምንም ሳትጎዳ ሳትንገላታ ልዩን እንግዲህ አስመልጧታል። ሰው ጥሎላታል። ዘሀት አትሂድ አታንገላታት አለ ፍቃዷ ሲለው በጣም በብረት እያስፈራራ እያግራራ ነበር። እንግዲህ ቀምሶ ጥሏት ሄዷል። በሰላም ወስዶ ማልዳ ጋር አገናኝቷታል። ማልዳም እንግዲህ በቅርብ ጊዜ ወደ ቤት እንደምትመለስ ቃል ገብታለታለች። ከአንቺ ጋር በመገናኘቴ በጣም ነው ደስ ያለኝ ብሎ እንግዲህ ማልዳም ልዩን እየጠበቀች ተሰናታ እየጠበቀኝ ነበር። ሄዶ ዟት ሄዶ በሰላም አድርሷት ልዩ ማልዳም እንግዲህ በሰላም በደስታ ውለዋል ማለት ነው። ደስታቸውን እና እንትናቸውን አክሽፈውባቸው ነበር። ያው ልዩ እንግዲህ መልካምነቷ ሁሌም ከመልካም ጋር ስለምትቆም መልካምነቷ ሰው ጥሎላታል። ባታመልጥ ሰው ባይደርስላት ኖሮ ብዙ ነገሮች ነበር የሚያሰቃዩት። ማርኮ እንግዲህ ሁሉ ነገር አልተሳካለትም። የካርታውንም ሰምቷል። በጣም ነው ያበደው ማለት ነው። የሚይዘው የሚያነሳውን ያጣው እንግዲህ ለሁሉም ነገር ተዘጋጅ ብሏት ማልዳ ዲናንም አብዶባታል ማርኮ። ያው እንግዲህ ብለው እርስ በርሳቸው መጣላታቸው አይቀርም። ዲናም እንግዲህ በአብርሃም ላይ የደረሰውን መከራ በአብርሃም ላይ የደረሰውን ግፍ እሷም እንግዲህ በእጇ ልታገኝ ነው። ልጇን እንደሚያግቱባት ልጆቿን እንዳገቱባት አስፈራርተዋታል። እሷም አንድ ልጄን እንኩ አለቃህን በለው በል እያለች እንግዲህ ለማርኮ እየነገረች ነው። ማርኮ እንግዲህ ለሚመጣው ነገር ተሰናጅ ተዘጋጅ ብሏታል። አንዳንዴ በሰው ላይ ስናደርገው ምንም አይመስለንም፣ በራሳችን ሲመጣ እንደዚህ ያቃጥላል ማለት ነው። ያኔ በአብርሃም ላይ እያሾፈች ነበር ዲና። አሁን በእሷ በልጆቿ ሲመጡ እንግዲህ ተንገብግባለች ማለት ነው። እና በጣም የሚገርም ነገር ነው። እንግዲህ ማልዳን በጣም ነው ደስ ያላት ማልዳ ጋር መገናኘቷ። ማልዳንም ልዩም እንግዲህ በሰላም ከማልዳ ጋር ተገናኝታለች። እያንገላታት በብረት እያስፈራራት ነበር ይዟት እየሄደ ያለው። እንግዲህ ቀምሶ ጥሎ ሄዷል። ለወንድሙ እንዳለው እና በሴቷ ላይ እንዲህ ሲያደርግ ቤተሰብ ይህን ይመስላል። ቀጣይ እስከምንገናኝ ቸር ነው። ይህን ሁሉ ቢተውንም ግን እነ ልዩ ሁሉን ነገር አሸንፈዋል ማለት ነው። ማርኮም እንዴት ነው ይሄ ነገር ሊሆን ይችላል? እንግዲህ ያው የምታውቀው ነገር የለም፣ ያው ፈጣሪ ነው እንግዲህ ይህ ሁሉ ነገር ሊሆን በነ ልዩ ምክንያት እና በነ ልምጭ ምክንያት ነው ይሄ ሁሉ ነገር ሊከሽፍ የቻለው። ማርኮን እንግዲህ ምንም ማድረግ አልቻለም። ዲናም ይሄ ነገር ሲታወቅ በጣም ነው ሁለቱ የተጣሉት። እሷም እንግዲህ ሆኖልኛል ብላ ብዙ ነገሮችን እንትን ብላ ነበር፣ ግን አልሆነላትም። አብርሃም ከሁሉ ነገር እንግዲህ ነፃ ወጥቷል። ሳቢላንም በእጁ አግኝቷል። ካርታውንም ብሩም ሁሉም ነገር በእጁ ደርሷል ማለት ነው። እነ ማርኮን እንግዲህ ይህንን ነገር ሲያውቁ ነው ወደ ዲና ማርኮም ፊቱን ያዞረው ማለት ነው። እንዴት ነው ይሄ ነገር ሊሆን የቻለው ብሎ እንግዲህ በፎቶ እያሳዩት ነው ይሄን ያደረጉትን ነገር እነ ልዩን። ያው እነ ልዩ ላይ ጉዳትን ማድረሱ አይቀርም። ማርኮን ይሄን ነገር እነሱ እንዳከሸፉበት እነሱ እንዳበላሹበት አሁን እንግዲህ እያጣራ ነው።
ፎቶችን ነው አብሶማችን እያለ እንግዲህ ልዩንም በፎቶዋን እያሳየ ነው ማለት ነው ማርኮ። ሳቤላ አጋችም እንግዲህ ያው እንደተደበደበ መስሎ እሱም ዱላውም ቀምሶ እንግዲህ ተመልሶ ሄዷል። ሳቤም እንግዲህ በሰላም ከአብርሃም ጋር ተገናኝታለች። አብርሃም እንግዲህ ሁሉን ነገር ባየ ጊዜ ምንም መልስ አልመለሰም። ከሁሉ ነገር ያስገረመው ማርኮን ሲመጣ የዲና አኳኩን ነው። አብርሃምን በጣም ሊሰማው እንትን ሊል የቻለው መጀመሪያ እንትን ብላ ሳቤላን ነበር ማቀፍ ያለባት፣ ግን እሷ ወደ ማርኮ ነው የሄደችው። ሳቤላ ማርኮ እና ዲና እንግዲህ ሀሳባቸው ሁሉ ከሸፈባቸው ማለት ነው። ማርኮ እንግዲህ የጠበቀውን ሁሉ አላገኘም። ሻንጣ ውስጥ እንግዲህ እነሱ በር አለ ብለው ነበር። እንግዲህ በሩ ወደ ወረቀት ተቀይሯል ማለት ነው። ሻንጣው ሲከፈት በሩ የለም፣ ወረቀት ብቻ ነው ያለው። እንዴት ነው እንዲህ ሊደረግ የቻለው? ይሄን ነገር አንቺ ታውቂያለሽ ወይ ብሎ እንግዲህ ማርኮም ዲናን ጉሮሮዋን አንቋታል ማለት ነው። ዲናም እንዴት ነው ይሄ ነገር የሚሆነው? በአይኔ አይቻለሁ ሁሉን ነገር፣ እንዴት ሊቀየር ቻለ? አይሆንም ብላ የምትዘው የምታነሳው አታለች። እንግዲህ አብርሃም በደስታ ተውጧል። ሁሉ ነገር ተሳክቶለታል። ያሰበው ሁሉ ተሳክቷል። ልጁ ሳቤላም እንግዲህ በእጁ ገብታለች ማለት ነው። እነ ማርኮ እንግዲህ የካርታ ፕላኑም በሩም ምኑም የለም። ምኑንም ሳያገኙ በመሀል ቤት መና ቀርተዋል ማለት ነው። ሰላም ክብራትና ክብራን ቻናል የብቻ ቤተሰቦች፣ ዛሬም ተወዳጁ በሆነበት ሳቤላ ድራማ ተመልሼ መጥቻለሁ። ቪዲዮን ከወደዳችሁ ሼር፣ ላይክ እያረጋችሁ አስተያየታችሁን በኮሜንት እንድታስቀምጡ በአክብሮት ጠይቃለሁኝ። እንግዲህ ያሰበችው ሳይሳካላት ቀርቶ በጣም ተናዳለች ማለት ነው። በአብርሃም ላይ ያሰበችው ነገር ሁሉ ውን ሳይሆን ከሽፎባታል ማለት ነው። አብርሃም ነፃ ወጣ። እንግዲህ ማርኮና ዲና ያሰቡት ሁሉ አልተሳካላቸውም። እነሱ ብዙ ነገር ነበር ያሰቡት። እንግዲህ ብሩን ያዘረፉት ገንዘቡ ትክክለኛ ብር መስሏቸዋል። ልምጭና ጉራ እንግዲህ ወረቀት ውስጥ ሻንጣ ውስጥ ወረቀት አድርገው ነው እንግዲህ የአብርሃምን እጅ ሲመታ፣ አብርሃም የቸኮላውን ነው እንጂ ያየው አላስተዋለም። ዲናም ወደ መገስገሷን ስልክ ወደ ተጠራባት ወደ ማርኮ ነበር እየገሰገሰች ያለችው ሀሳቧን ለማሳካት። ግን ሻንጣውን መውደቁን ብቻ ነው እጁን ሲመታው። ምንድን ነው ሰው ላይ አይታቴልም እንዴ? ሰው ላይ ትወጣለህ እንዴ? ብሎ መለስ ብሎ ማስተውሎ አላየም። ልምጭ እንግዲህ ጉራን ጓደኛውን እነ ዲና እነ ርብቃና እነ ልዩ ናቸው ይህንን ነገር ያደረጉት። ይህን ነገር እነ ልዩና እነ ርብቃ እንዳደረጉ አውቋል። እንግዲህ ልዩንም ሊያሳግቷታል ማርኮን። ልዩም እንግዲህ አሁን ታግታለች። ይህ ሁሉ ነገር መላ የሰጠች መላ የፈጠረች ልዩ ነበረች። አብርሃምን ነፃ ለማውጣት ብዙ ጊዜ ተለፋ ነበር። እውነት እንግዲህ እውነት ናት። እውነት በሀሰት አትለወጥም። አብርሃም ነፃ ወጥቷል። ዲናም እንግዲህ ቤቴ ልጆቼን እየገባው ፏ ብዬ እኖራለሁ ስትል ያሰበችው ነገር ሁሉ ሳይሳካላት ቀርቷል። ቀጣይ ደግሞ እንግዲህ የካርታውን ፋይሉን ደግሞ የለም ሲባል ያኛው ጓደኛው መክዳቱን ማርኮን ምን ይውጠው ይሆን? ቀጣይ እንግዲህ እንጠብቃለን። ይሄ ዲራማ አስተማሪና ብዙ ነገሮችን የምንማርበት ክፉና መልካም ለይተን የምናውቅበት በጣም ትሁት የሆነ አስተማሪ ዲራማ ነው እና ሁላችንም ብንከታተለው ብዙ ትምህርቶችን እናገኝበታለን። ባይዘዌ ሳቤላ ዲራማ እንግዲህ ተወዳጅ አንጋፋው ዲራማ በጣም አስተማሪ ነው። ሁላችንም አስተያየት በኮመንት እያስቀመጥን
ብዙ ትምህርት እናገኝበታለን። ክፉና መልካም ሰዎችን እንለይበታለን ማለት ነው። ተንኮል ደግሞ መቼም ቢሆን መልካም ቦታ እንደማይደርስ ተንኮል እየሰራ ወድቆ እንደሚወድቅ ይህን ነገርም ለይተን እናውቅበታለን። እንግዲህ ዲናና ማርኮ እንግዲህ ከኔ ጋር ከሆንሽ እኮ ሁሉ ነገር እንደሚሳካ